ኤልሳቤል ኤልያስን ነገ እንዲህና እንዲህ ባላደርግብህ ባልገልህ ብላ ቀጠሮ ሰጠችው። እንኳን ሊሞት ሁለት ንጉስ አንድ ነቢይ ቀብቶ ነው ሰው ይሄደው። እንኳን ነገ ሊሞት ቀርቶ በሰጠችው ቀጠሮ ሊጠፋ ቀርቶ በሶሪያ ላይ አዛሄልን በእስራኤል ላይ ኢዩን አንተን እንዲተካ ኤልሳን አለው ተመለስ በመጣበት መንገድ በደማስቆ እንኳን አይደለም ነገ በዚች ምስኪን ሴት ዛቻ ልትሞት ቀርቶ አይደለም የምትቀባቸው ነገስታቶች የሚነሱ አገልጋዮች ከኋላ አሉ አላቸው። እኔ ዛሬ ነግራቸዋለሁ እንኳን ነገ ልጠፉ ቀርቶ እግዚአብሔር በእናንተ ብዙ ትውልዶችን ያስነሳል። እንኳን ነገ በጠላቶቼ ወጥመድ ተይዤ ልሞት ቀርቶ በጠላቶቼ ዛቻ ተይዤ ልሞት ቀርቶ ገና ነገስታቶች በኔ ይቀባሉ። ነገ ገና አልጨረስኩም። አለ ኤልሳ አለ ከሱ በኋላ ይመጣል። ተመለስ በደማስቆ መንገድ በመጣህበት መንገድ ተመለስ አለው። ለዚህ ነው ይቀሰቅሰውና እንጀራ ይሰጠዋል። ሰው ይበላና ይተኛ። አሁንም ይቀሰቅሷል። ትርሳት ይቀሰቅሷል፣ ይነሳል። አሁንም በልቶ ይተኛል። ጠላት ቀጥሯል። እግዚአብሔር ፕሮቫይድ ያደርጋል። ለምን መሰለ? እግዚአብሔር ታዲያ ፕሮቫይድ የሚያደርግለት የሚያበላው የሚያጠጣው ለኤልዛቤል አሳምሮ ሊያቀብላት ነው። አሳምሮ የወፈረ ሰው እንድትገድል ነው። ቀስቅሶ የሚያበላው እግዚአብሔር እንጎቻ ያመጣለታል፣ ውሃ ያመጣለታል። ለዛውም ያላላበበት ያልሰራበት ያልደከመበት እንጀራ የተጋገረ ኦሬዲ የበሰለ ያለቀለት እንጀራ ያመጣለታል። ስማ ሳትሮጥ ሳትለፋ ታዲያ እግዚአብሔር ፕሮቫይድ የሚያደርግህ የዛሬን ጉድለትን በሙላት ረሃብን በጥጋብ እየተካ ዛሬ እያሳየክ ያለው ዛሬን አብልቶ ነገ ጠላት እንዲገልህ ለቀጠሮ እያመቻቸ ነው። ለቀጠሮ እያመቻቸ አይደለም። የእግዚአብሔር የዛሬ ፕሮቪዥን ለነገ ፕሮቴክሽን ማሳያ ስለሆነ ጠላትም ያውቃል። የዛሬውን የእግዚአብሔር ፕሮቪዥንና ፕሮቴክሽን ክሮስ አድርጎ መጥቶ አንተ ላይ አንዳች ነገር ማድረግ ሲያቅተው ዝም ብሎ ያምረዋል። ነገ እንደዚህና እንደዛ ባላደርግብህ ይዊልሲ ታይኛለ። ነገ እንደዚህ ብትሆን ነገ አትቀጥልም። ነገ እንደዚህ አይሆንም። ነገ ሰዎች እንዲያደርገዋል ምናምን ሎር ኦፍ ቀጠሮ ይሰጣል። ፍርሃት የትኛውም አጋንንታዊ ጥቃት በር ከፋች ነው። ፍርሃት የትኛውም አጋንንታዊ ጥቃት በር ከፋች ነው። ኮንፊደንሳችሁን እንድታጡ ስለሚፈልግ በእግዚአብሔር ላይ ያላችሁን ቦልድነስ እንድታጡ ስለሚፈልግ እምነታችሁን ሊፈትን ስለሚፈልግ በፍርሃት እንድትመቱ። ለዚህ ነው መጽሐፍ ሲናገር እዛው ጋር ዝቅ ስትሉ እንደዚህ ይላል። ኤልያስም መልእክተኛ ላከችን፣ ኤልያስም ፈርቶ ተነሳ ይላል። ፍርሃት የትኛውም የመንፈሳዊ ጥቃት በር ከፋች። ሰይጣን የትኛውንም የጨለማና አሉታዊ የሆነውን ነገር አሾልኮ አንተ ህይወት ውስጥ የሚያስገባው ፍርሃት በተባለ በር ነው። ስለ ትዳር ትፈራለህ፣ ስለ ፋይናንስ ትፈራለህ፣ ስለ ልጆች ትፈራለህ፣ ስለ ወዳጆች ትፈራለህ፣ ስለ ብዙ ነገር ድንጋጤ ይዛል እንድትፈራ ነው። ቀጥሎ እንደዚህ አይነት ቀጠሮ ሲሰጥህ የምትሆነውን ነገር ልንገርህ። ቀጥሎ የሚሆነው ነገር እንደዚህ ነው። ነፍሱንም ሊያድን ሄደ ይላል። ከእግዚአብሔር ፕሮቴክሽን ይልቅ በራስ ቴክኒክ ላይ በራስ ኢፈርት ላይ ህይወትህን አንተ ራስህ የምታስቀጥል እንድትሆን እግዚአብሔር ላይ ዲፔንደንት ከምትሆን እግዚአብሔር ላይ መሰረት ከምታረግ በራስ ነገር እንድትቀጥል ስለሚፈልግ ነው። በሶስተኛ ደረጃ እንደዚህ ነው ያለው። አይታችሁት ከሆነ ይበቃኛል አለ። አዋና ጉዳይ እንደዚህ ነው። ለምንድነው ነገ ሚላችሁ ነው? ሰይጣን ጠላታችሁ ክፉ ነገ የሚለው ያልጨረሱ እንዲጨርሱ ነው። ሰይጣን ያልጨረሱ ሰዎችን የሚያስጨርሳቸው በቀጠሮ ነው። አልጨረሱም እኮ ገና ፕሮግራማቸው ተጀመረ እንጂ አላበቃም። ገና ክብር ጀመሩ እንጂ አልጨረሱ። ገና አገልግሎት ጀመሩ እንጂ አልጨረሱ። ወይኔ ኢየሱስ! የ75 ዓመቱ ሽማግሌ እንኳን ጀመረ እንጂ አልጨረሰም። አብርሃም በ75 ዓመቱ እግዚአብሔር አስጀመረው። አንተን በ25 ዓመት እንዴት ያስጨርሳል?
እኔ እንዴት በ35 ዓመት ያስጨርሰኛል እግዚአብሔር? አብርሃምን በ75 ዓመቱ አስጀምሮት ያልጨረሱ ሰዎችን ሊያስጨርሳቸው ሲፈልግ በቃ እዛ ጋር ከነአቅማቸው ሊገላቸው ሲፈልግ ከነቅባታቸው ከነፕሮግራማቸው ሊገላቸው ሲፈልግ የመጀመሪያ የሚላቸው ነገር ነገ ቀጠሮ ይሰጣቸዋል። አፖይንትመንት ነገ እንደዚህና እንደዛ ይሆናል ብሎ ሲላቸው ሳይጨርሱ ይጨርሳሉ። ሰው ሳይጨርሱ ይጨርሳሉ። አልጨረሱም። መዝሙር አልጨረሱም። አገልግሎት አልጨረሱም። ቅባት አልጨረሱም። ሐሳብ አልጨረሱም። ራእይ አልጨረሱም። ሩጫ አልጨረሱም። ክብር አልጨረሱም። ከቀጠሮ የተነሳ ደንግጠው አንዳች ነገር ሳይሆንባቸው ሳይጨርሱ ይጨርሳሉ። ገና እኮ እያሟሟክ ነው አንተ። ክብር ለጌታ ይሁን ምናምን እያልክ ባይ ዘ ወይ ያለፉት 5 ዓመታት የሙከራ ስርጭት ጊዜ ነበሩ። እኛ ከዚህ በኋላ ነው ባይ ዘ ወይ ማገልገል ምን ጀምረው ሲጀምር ወንድ ልጅ ራሱ መኖር የሚጀምረው ራሱ ማገናዘብ የሚጀምረው ራሱ ከ40 ዓመት በኋላ ምን ለማለት ፈልጌ ነው እየነገርኩ ያለሁት እንደዚህ ነው። ሳይጨርሱ ሊያስጨርስህ ሰይጣን ራሱ አልጨረስክም እኮ አንተ ገና እያሟሟክ እያለ ሩጫው ሳይጀመር ነገ ይስል መድኃኒዓለም ብለህ ጭራን ቆልፈህ የሆነ ጥግ ላይ እንድትገባ ነው የሚያደርግ። ሳትጨርስ ሊያስጨርስ ሲፈልግ ነገ በዚህ ሰዓት እንደዚህና እንደዚያ ለምን ዛሬ አትልም? እኔ እኮ እዚህ ጋር ቆሜ 40 ጊዜ ይሆናል የጠየቅኳት እንደው አሁን በአካል አላገኘኋትም እንጂ የንጉስ ማህተብ በእጇ ወሬኛ ከምትልክ ወታደር ብትልክ አይቀላትም? ያንን ጀግና ሰውዬ ነገ በዚህ ሰዓት ስትለው ፈራ ሰውዬው። በቃኛል በቃኛል ሳይጨርስ ሰውዬው ገና አዛኤል በሶሪያ ላይ እዩ በእስራኤል ላይ ኤልያስ በእግሩ ይተካል እኮ ያልጨረሰው እኔ ከዚህ በኋላ አገልግሎት በቃኝ፣ ሩጫ በቃኝ፣ ቅባት በቃኝ እንድትል ሊያደርግ ሲፈልግ ነገ ይላል። አንደኛ ይሄ ያልጨረሱትን ሊያስጨርስ ስለሚፈልግ፣ ሁለተኛ ነገ ብሎ ቀጠሮ ጠላት የሚሰጣችሁ ለምን ተቃላችሁ? ዲስፖዚሽን ውስጥ እንድትገቡ ነው። ስፍራችሁን ሊያስለቅቃችሁ ስለሚፈልግ ነገ ብሎ እናንተ ጋር ይመጣል። ዛሬ ላይ ጸንታችሁ ባላችሁበት ቦታ ስትቆሙ ነገ ዛሬ ሲሆን የእግዚአብሔር ዲቫይን አፖይንትመንት በተሆነ ቀን በተፈጸመ ቀን በዛ ቀን እግዚአብሔርን በለመንከው ቦታ እግዚአብሔርን በተተከልክበት ቦታ እግዚአብሔርን በደከምክበት ቦታ ቆመ እንዳትጠብቅ ሲፈልግ ከእግዚአብሔር ሐሳብ ሊያወጣ ሲፈልግ ወደ ራስህ ኢፈርት እንድትገባ ወደ ራስህ ጥረት እንድትገባ ሲፈልግ ነገ ሲልህ ገና ባልመጣ ጉዳይ አየር ላይ ባለ ጉዳይ ስፍራን ትለቃለህ፣ ቦታን ትለቃለህ፣ ሮንግ ዳይሜንሽን ውስጥ ትገባለህ። እግዚአብሔርም ድካምህን ቆጥሮ ልፋትህን ቆጥሮ ጸሎትን ሰምቶ ሊከፍል ሲመጣ ባስቀመጠህ ቦታ የለህም። ዛስዋይ ሰይጣን እኛን ተጠቅሞ ነው ከእግዚአብሔር በረከት ሚነቅልን። በቀጥታ ሊነቅልን ስለማይችል በእኛ በኩል ነው የኛን በረከት የሚዘጋው። ለዚህ ነው ነገ ይላችኋል። ቢኮዝ ሊመጣ ያለ እግዚአብሔር ብሌሲንግ፣ ሊመጣ ያለ እግዚአብሔር ጉብኝት፣ ሊመጣ ያለ እግዚአብሔር ሐሳብና በረከት መገለጥ እንዳለ ሲገባው ይቀድምና ከእግዚአብሔር ብሌሲንግ ከእግዚአብሔር ሐሳብ መገለጥ ጋር እንድትቀዳደሙ እንድትተላለፉ ሲፈልግ ነገ የሚል ቀጠሮ ያመጣላችኋል። የዚህን ጊዜ ተረጋግታችሁ ከተቀመጣችሁበትና እግዚአብሔርን ከምታገለግሉበት ቦታ ገና ባልመጣና አየር ላይ ባለ ጉዳይ ስፍራችሁን ለቃችሁ ዞር ትላላችሁ። የዛን ጊዜ የደከማችሁበትን በረከት ሌላ መጥቶ ይወስደዋል። የእግዚአብሔር አመጣጥ ሲመጣ መጣ ነው። እግዚአብሔር በጠየቀው በደከምክበት በለፋበት ጉዳይ ላይ ባንተ በኩል ጉብኝቱ መምጣቱ የማይቀር መሆኑን እርግጥ ከሆንክ አብረህ የሚጎበኙ የሚባረኩ ሰዎችን በረከት አብረህ በረከታቸውን እንዳትካፈል ስለሚፈልግ ሰይጣን ዛሬን ስለ ነገ ቀጠሮ ይሰጥና ስፍራ ያስለቅቃል። ለምሳሌ ልንገርህ፣ አገልግልሃል፣ ጸልይሃል፣ ጮሃል፣ ደክመሃል፣ ሮጣሃል፣ ለፍተሃል፣ ወጥተሃል፣ ገብተሃል። ነገ ይልህና ቦታ ያስለቅቃል። ገና ባልመጣ አየር ላይ ባለ ጉዳይ አንተ በረከት ትለቃለህ። እግዚአብሔር ለዛሽ ቤተክርስቲያን የጉብኝት ወራቷን ሲያመጣ አንተ የለህም። ሚስት አረጋዋለህ፣ ጉብኝቱን ሚስት አረጋዋለህ፣ በረከቱን። ዳስ ዋይ ዲስፖዚሽን ውስጥ እንድትገቡ ሲፈልግ ቦታ ሊያስለቅቃችሁ ሲፈልግ ነገ ብሎ ቀጠሮ ይሰጣችሁ። ሊመጣ ካለው በረከት ሊያጎላችሁ ማለት ነው። በሶስተኛ ደረጃ
ነገ የሚላችሁ ለምን ታውቃላችሁ? ለራሳችሁ ሊሚት እንድታበጁ ነው። ኤልያስ እኔ ከአባቶች አልበልጥም አለ። ቻው በቃ ያልተለመደና ያልተደረገ አዳዲስ ወደ ሆነ ከዚህ በፊት በፍጥረት ላይ ወደ ሌለ ምናምን ስትጸልይ ነበር ሰውዬ። ማራቫን ታጋጃና ማትራላም በታሪክ እኮ ኤልያስ አባቶቹ መካከል ከሰረገላ ቀድሞ የሮጠ እኮ የለም። በታሪክ እኮ የለም። ልክ ነው። አባቶቹ አገልግለዋል። ልክ ነው። ከሱ ቀድሞ የነበሩት ነቢያቶች ብዙ ሰርተዋል። ግን በኤልያስ ላይ የነበረው ዳይሜንሽን የሚገርም ነው። ጸሎቱን ሰምቶ በእሳት ነው የሚመልስለት። ለዛው የሚገርምህ የተዘጋጀው መሰዊያ ላይ ውሃ ሁሉ ነው የደፉበት። እሳት በውሃ ይጠፋል እንጂ እሳት ውሃን በልቶ አያውቅም። እሳት ውሃን በልቶ አያውቅም። እግዚአብሔር የጣለው እሳት ግን ውሃውን ሁሉ ነው የበላው። ሁሉን ነገር ነው። በኤልያስ ላይ የነበረ የመለኮት አደራረግና መገለጥ ዩኒክ ነው። ያልተለመደ ነው። ያልተደገመ ነው። የሚገርም ነው። ግን እንደዚህ ያለ ነገ ትለዋለች ከአባቶች አልበልጥም። ለራስ ሊሚት እንድታስቀምጥ ሲፈልግ ወደሚበልጥ መለኮታዊ መገለጥና አሰራር ውስጥ እንዳትገባ ሲፈልግ ሰይጣን ነገ የሚል ቀጠሮ ይሰጣል። በቃ ምንድነው? ሁሉም ቸርች ነው የሰሩት። በቃ ምንድነው? ሁሉም በቃ አጥያ ነው የሰሩት። በቃ ይበቃል። ከዚህ በላይ ልፋት አያስፈልግም። ከዚህ በላይ ድካም አያስፈልግም። በቃ ቴንኪው ለሌለው ህዝብ እንደዚህ ሆኖ ደግሞ እንደዚህ ስለሆነ ይሄ ሁሉ አመት እንደዚህ ደክሜ በናም ብለህ እንደ ትምህርት ቤት ጽድ አናትን ለራስ ሊሚት እንድታበጅለት ጋድ ኢዝ አንሊሚትድ። የቱንም ያህል ሁኔታ ቻሌንጅ ሊገጥም ይችላል። እግዚአብሔር አምላክ በገጠመ ቻሌንጆች አይወሰንም። ሌሎች ደማቅ ታሪኮች ባንተ ህይወት እንዳይጻፉ፣ ሌሎች አስገራሚ ውጤቶች ጋር እንዳትመጣ ቀጠሮ ይሰጣል። ነገ ሲል በቃ ዘጋ ኤልያስ። እኔ ባይሆን የገረመኝና ብላችሁ እንድትሰሙ የምፈልገው አንድ ሐሳብ አለ። እግዚአብሔር ኤልያስን ወደ ኮሬብ ተራራ ወደ እግዚአብሔር ተራራ ወሰደው። ወደ እግዚአብሔር ተራራ ወሰደውና አደገኛ አውሎ ንፋስ መጣ ይላል። እግዚአብሔር በእሳት በአውሎ ንፋስ ሁሉ ተገልጦለታል። የሚገርም ነገር እዛ ተራራ ላይ መጽሐፉ ሲናገር እንደዚህ ይላል፣ ድንጋዩ ሁሉ ተሰነጣጠቀ። ይሄ ስለ ነገ ፕሮፌሲ ነው። ምን አትለኝም? እንኳን አይደለችም አንድ ምስኪን ሴት ቀርቶ የምድርን መሰረት እምቆራርጥ አምላክ እግዚአብሔር ነኝ ነው። እግዚአብሔር ፌስ ቱ ፌስ እኮ ያወራው አንዲትን አመፀኛ ሴት አይደለም፣ ምስኪን ሴት አይደለም፣ እሷን አይደለም። አወጣውና ኮሬብ ተራራ ላይ የተራራውን ድንጋዮች ሰነጣጥቆ አሳይ፣ ቆራረጣቸው። ዛሬ የተዘጋባችሁን ሲከፍተው ዛሬ ኑሮ እንጂ ተአምር አይመስላችሁ፣ ኑሮ እንጂ ፕሮፌሲ አይመስላችሁ። ዛሬ ጠዋት ያልነበራችሁ ሰዎች ከሰዓት ስትከፍሉ ይሄ ገጠመኝ የሚመስላችሁ ሰዎች አላችሁ። አጋጣሚ የሆነ ሰው የሚመስላችሁ አይደላችሁ። ኖ ጠዋት ያልነበራችሁ ከሰዓት ከፍላችሁ ማታ በደስታ ወደ ቤት ስትገቡ ከሰዓት ላይ እጃችሁ የገባው ነገር ገጠመኝ አይደለም፣ የነገ የህይወታችሁ ፕሮፌሲ እንጂ የነገ የህይወታችሁ ማሳያ እንጂ የነገ ህይወታችሁ ትንቢት እንጂ። ትሞታለህ ካለችው ቀን ጀምሮ 40 ቀን መጓዙ ገረመኝ። ደግሞ እግዚአብሔር እንደዚህ ያለ ከሐዛኤል ያመለጠውን እዩ፣ ከዩ ያመለጠውን ኤልያስ ይገላል አለ እግዚአብሔር። እንኳን አይደለም ሰውየው ነገ ብላው ሊሞት ቀርቶ አይደለም ገና። በጣም የሚገርምህ በግፍ መሬት ስለተነጠቀበት ስለዛ ሰው ስለ ኢያቡስቴ ሄድ መልእክት ነገር ነው። አካብና ኤልያስ ሲገናኙ እንደዚህ ያለው ጠላት ያገኘኝ አሉ፣ አገኘዋለሁ። ወዳጆቼ እንኳን አይደለም ነገ ልትሞቱ ልትጠፉ ነገራችሁ ሊበላሽ አይደለም አልጀመራችሁም ነው ብላችሁ ገና በጣም ብዙ ሰፊ ፕሮግራም አለው እግዚአብሔር። ስለዚህ ለጠላታችሁ እንድትነግሩት፣ ለዛ ለከሳሻችሁ እንድታወሩት፣ ነገ እንዴት ትሆናለህ፣ እንዴት ትቀጥላለህ፣ ምን ዋስትና አለ፣ ነገ እንዴት ብትሆን ነው ህይወት ሊቀጥል የሚችለው ብሎ ለሚልህ ስፍራ እንድትለቅ፣ እንድትፈራ፣ ለመንፈሳዊ ጥቃት ተጋላጭ እንድትሆን፣ ስጋት እንዲገባ፣ አምላክን ተረጋግተህ እንዳታመልክ፣ እንዳትዘምር፣ ስለ ነገ ስጋት ከቶብህ እየዘመርክ በሐሳብ እንድትሄድ
እየተዘመረ ታስብና ትዝ ይልህ ቸርች ውስጥ ነህ እጄን አንስተ ትልና እዛው ላይ እንዲህ እንዳልክ ትዝ ሲልህ የሆነ ጉዳይ አለ። ከዛ እረስተኸው ወላ ነገ የሚባለው ጉዳይ ቀልድ እንዳይመስላችሁ። ነገ እንዴት ነው የምትቀጥሉት? በኮሮና ታይም ፕሮግራም ሁሉ በተዘጋ ጊዜ ነገር እንዴት እንደሚቀጥል በጣም ይገርም ነበር። ላለፈው 6 ወር 7 ወር 8 ወር አይገርምም? የኮቪዱ ጊዜ መቀጠላችን ከዚህ በኋላ ለሚቀጥለው ጉዳያችን ፕሮፌሲ ነው። ትንቢት ነው። እንዴት እቀጥላለሁ ብለህ መስጋት የለብህም። አንተ ዝም ብለህ አንተ እምትሰማውን ዝም መርጠህ ስማ። እምትሰማውን ብቻ መርጠህ ስማ። ይኸው ጌታ ምስክሬ። ነገ እቺ ሴትዮ እንዲህ ብታረጋኝስ፣ ይሄ ሰውዬ እንዲህ ቢያረጋኝስ የሚል አፖይንትመንት ከሰጣችሁ ሊመጣ ካለው በረከት ሊያጎላችሁ ስለፈለገ ዲስፖዚሽን ስፍራ እንድትለቁ እግዚአብሔርን በመጠበቂያችሁ ላይ ሆናችሁ እንዳትጠብቁት ጉብኝት ሊመጣ እንዳለ ሲያቅ ቀድሞ ኢሹ ይሰጣችኋል። ያኔ ሸሽታችሁ ትሄዳላችሁ። እግዚአብሔርም ኤልያስ እንደዚህ ያለው በመጣበት መንገድ ተመለስ፣ ወደ ደማስቆ ተመለሳለሁ። የሚገርምህ እንደገና ያስመልሳል እንጂ አይለቅህም እግዚአብሔር። የኖራችሁት ኑሮ የኖራችሁት የመሰላችሁ ሀገራችሁ ስላላችሁ ከመሰላችሁ ተሳስታችኋል። ተወልዳችሁ ባደጋችሁበትም ሀገር ይሁን በማታውቁትም ሀገር ይሁን wherever you go የትላንት የእግዚአብሔር አቅርቦት፣ የትላንት የትምህርት ቤት ክፍያችሁ፣ የትላንት የቤት ክራያችሁ፣ የትላንት የሆስፒታላችሁ ክፍያ፣ የትላንት የልብሳችሁ፣ የትላንት እያንዳንዱ ነገራችሁ ሊሆን ላለው ህይወታችሁ ማሳያ ነው። የተደገፋችኋቸው ሰዎች ፊታቸውን ሲያጨልሙና ከጎናችሁ ዞር ሲሉ ብቻዬን ቀረው ስትሉ አብሮነቱን መገኘቱን ያመጣላችሁ እግዚአብሔር ነገ ሲቀጥል እንዲህ ብላችሁ ጻፉ። ነገ ሲቀጥል አብሮ የሚቀጥል ድል አድራጊ ጌታ ከናንተ ጋር አለ። በመጨረሻ በማርቆስ ወንጌል መጽሐፍ ምዕራፍ 6 ላይ እንሄድና እሱን ቃል አይተን እንጨርሳለን። ዘመናችሁ ሲቀጥል አብሯችሁ የሚቀጥል ድል አድራጊ ጌታ ከናንተ ጋር አለ። በማርቆስ ወንጌል መጽሐፍ ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ እንጀራ ካበላቸው በኋላ ደቀ መዛሙርቱን እንደዚህ ያላቸው፣ አጉል ሰዓት ላይ ወደ ማዶ ተሻገሩ ብሎ እሱ እንደውም ሊጸልይ ሄደ ይላል። ሊጸልይ ሄደ እና መጽሐፉ ሲናገር ከሌሊቱም በአራተኛው ክፍል ይላል። በአራተኛው ክፍል ማለት ከሌሊቱ 9 ሰዓት ማለት ነው። 9 ሰዓት ተኩል ማለት ነው። 9 ሰዓት ተኩል ማለት ሰው ሁሉ ተኝቷል ማለት ነው። 9 ሰዓት ተኩል ማለት ብትደውል አያነሱም ማለት ነው። 9 ሰዓት ተኩል ማለት ሚሴጅ ነው እንጂ ማስቀመጥ የምትችለው ወይም ያደጋ ጊዜ መልእክት ነው እንጂ ማስቀመጥ የምትችለው ማንም ለጥሪ ብትፈልጋቸው ለእርዳታ ብትፈልጋቸው የማይመጡበት ሰዓት ላይ አጉል ሰዓት ላይ እንሻገር ብሎ ሄዷል። እየሄዱ ያለ ንፋስ ከፊት ለፊታቸው መጣ ነው የሚለው መጽሐፍ። የመጣው ንፋስ ውሃውን አስነሳው፣ ማዕበሉ ተነሳ። ተጨነቁ ሰዎቹ በጥረታቸው በጉልበታቸው ታንኳውን በዚህና በዚያ ይዘው እየተንገዳገዱ እያለ ተሻገሩ ያላቸው ጌታ በዛ ታይም ከሌሊቱ በአራተኛው ክፍል ከኋላ ሳይሆን ከፊት መጣ። ወይኔ አልሰማችሁኝም? እነሱን የቀደማቸው ከፊት ለፊታቸው ያለውን ማዕበል የቀደመ ጌታ አለ። አያላ ፋንታ ጋጃ ከፊት ለፊታቸው የሚመጣውን ማዕበል የቀደመና ከማዕበሉ ላይ የሚራመድ ጌታ ተሻገሩ ያላቸው እሱ ጌታ ኢየሱስ አለ። እንዲህ እላችኋለሁ የትኛውም ቻሌንጅ ነገ ይምጣ፣ ያ የሚመጣውን የቀደመ ጌታ አላችሁ። ማዕበሉ ከፊት ነው የሚመጣው፣ ቻሌንጁ ከፊት ነው የሚመጣው፣ ጌታም የሚመጣው ከፊት ነው። የወደዳችሁት ያመናችሁት የተከተላችሁት ኢየሱስ አጉል ሰዓት ላይ ተሻገሩ ያላችሁ፣ አንዳንዶቻችሁ አጉል ሰዓት ላይ ነው ትምህርት ጀምሩ ያላችሁ። አጉል ሰዓት ላይ አግቡ፣ አጉል ሰዓት ላይ አገልግሎት ጀምሩ፣ አጉል ሰዓት ላይ በጣም አጉል ባልሆነ ሲዝን ላይ እንዲያርጉ ብሏችሁ እሱን ሰምታችሁ የገባችሁ ሰዎች ካላችሁ ያ የተናገራችሁ ጌታ ከኋላ አይደለም የቀደማችሁ ከፊት ለፊታችሁ ያለ እየረበሻችሁ የሚመጣውን ነገር የሚረግጥ ደግሞ የሚጫማ
አሁን በዚህ ሰዓት ሰው ሁሉ በሚተኛበት ሰዓት እንዴት እንሻገር ይባላል? ባይ ዘ ዌይ የኢየሱስን ሊደርሺፕ የኢየሱስን የአገልግሎት እንቅስቃሴ ከሰው አንፃር ቢገመገም ብዙ ጥያቄ ሊያስነሳ የሚችል ጉዳይ ነው። አሁን በዚህ ሰዓት ሰው በማረፊያው ሰዓት፣ በሰይጣን ሰዓት፣ በጋኔን ሰዓት፣ በጅብ ሰዓት፣ አቤት ሰው ሁሉ አርፎ በሚተኛበት ሰዓት ይሄ ሰውዬ እንሻገር ይላል። ደግሞ እኮ እንሻገር ብሎ እሱ የለም መጽሐፍ ሲናገር ከፊት አዩት ይላል። እንደውም እዛ ማርቆስ ወንጌል ላይ ስታነቡት እንደዚህ ይላል፣ በራሳቸውም በጣም ተገረሙ ይላል። እንደውም የተገረሙት በኢየሱስ አይደለም፣ በራሳቸው ነው የተገረሙት። ተደነቁ፣ በጣም ነው የተደነቁ። አየኛ ነገር ትላንትና እንጀራ በልተን ትላንትና 2 ዓሳና 5 እንጀራ 12 መሶብ ተርፎ 5000 ሰው በልቶ ሴቶች ሳይቆት ያን ያረገ ጌታ ዛሬ የሌለ መስሏቸው፣ ዛሬ የተዋቸው መስሏቸው፣ የጣላቸው መስሏቸው ራሳቸውን ታዘቡ። ወዳጆቼ ጌታ ኢየሱስ እንጀራ ካበላቸው በኋላ በአሳቻ ባጉል ሰዓት ተሻገሩ ያላቸው ለምን ታውቃላችሁ? ዛሬ የበሉት እንጀራ ብቻ አይደለም፣ ሊመጣ ላለ ለየትኛው ማዕበልና ወጀብ ትንቢት ስለሆነ ማሳያ ስለሆነ። በህይወት ጥያቄ ውስጥ ያላችሁ ሰዎች ስሙኝ፣ እንቆቅልሽ ውስጥ ያላችሁ ሰዎች ስሙኝ፣ እዳ ውስጥ ያላችሁ ሰዎች ስሙኝ፣ የአቅም ማነስ ውስጥ ያላችሁ ሰዎች ስሙኝ። ትላንት በሌላችሁ አቅም ከፍላችሁ፣ ትላንት ምንም በሌለበት ሁኔታ ጉድለታችሁ ሞልቶ ስብራታችሁን ጠግኖ ድካማችሁን አበርትቶ ያመጣችሁ እግዚአብሔር የትኛውንም አይነት ስቴትመንት ጠላት ከዚህ በኋላ ከፊት ለፊታችሁ አትሞ ቢያመጣ እነዛ የከፈላችኋቸው ቢሎች ጨምድዳችሁ ጣላችኋቸው፣ ወደቁ፣ ተጠረጉ፣ ቆሻሻ ባስኬት ውስጥ ገብተው ጠፉ። እነዛ ወረቀቶቹ ናቸው የጠፉት። ወረቀቶቹ ናቸው የጠፉት። ያንን አቅም ሆኖ ገንዘብ ሆኖ ሪሶርስ ሆኖ የከፈለላችሁ ጌታ ግን ዛሬም ከእናንተ ጋር አለ። ይሰማል ያልኩት ነገር ልትመልሱት በማትችሉት ጥያቄ ተፋጣችሁ ህይወት በመቀጠልና ባለመቀጠል ውስጥ ሲገባባችሁ ዝምታን ምርጫችሁ አድርጋችሁ እያለ ሂዱ በነፃ ተሰናብታል የተባልከ ጊዜ ተዛይለም ሰይጣን ጠላታችሁ ማስረጃ አዘጋጅቶ እናንተ የሚረዳችሁ በሌለበት ሁኔታ ውስጥ ገመድ አዘጋጅቶ እናንተ ምንም መልስ በማትመልሱበት ሁኔታ ውስጥ ለተጠየቃችሁ ጥያቄ መልስ ሳትሰጡ ነፃ ናችሁ ብሎ የለቀቃችሁ ጌታ አስተካክሎ አንዳንዴ ኳስ አስተካክለ እንደዚህ ለሰው ተሰጣላር እግዚአብሔር ህይወታችሁን እንደዚህ እምርምር ስምርምር ያረጋው አስተካክሎ ሰይጣን እንዲጠልዛችሁ ነው እንዴ? አስተካክሎ ከተማው ላይ ያሳምሮ ያው እዚህ ጋር ብሎ ያሳመረ ሰይጣን ተንተርትሮ መጥቶ ልክ እንደ ሪጎሬ እንደ ፔናልቲ 90 ዲግሪ ላይ ሲያምረው ይቀራል። ሲያምረው ይቀራል። ውድቀታችሁ ሲያምረው ይቀራል። ለቅሷችሁ ሲያምረው ይቀራል። ማላባ አንገት መድፋታችሁ ሲያምረው ይቀራል።